ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ተመልሰናል በአዲስ ቪዲዮ። እናም ዛሬ የምንወያይባቸው ርዕሶች አሉን። ስለዚህም በዚህ ርዕስ ላይ ያለውን ነገር እነግራችኋለሁ፣ የያዝኳቸው ነጥቦች። እናንተ ደግሞ ድጋፋችሁን ላይክ እና ሼር፣ ኮሜንት በማድረግ ድጋፋችሁን እንድታሳዩኝ ስል በትህትና እጠይቃለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ግብዣዬ ነው። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ዛሬ የምናወራው ወይም የምንወያይበት የምጠቅስላችሁ ነገር ምቀኞቻችን የምንለይባቸው መንገዶች ነው። ከነኚህ መንገዶች መካከል አራቱን እንመለከታለን። ምቀኞቻችን የምንለይባቸው ቀላል አራት መንገዶችን እንመለከታለን ማለት ነው። ከነኚህ ከአራት ምልክቶች መካከል የመጀመሪያው ስንመለከት ስኬቶቻችንን የማጣጣል አባዜ ያለባቸው እነኚህ ሰዎች ስኬቶቻችን በራሳችን እንደመጣ ሳይሆን እከሌ አድርጎልህ ወይ እንደዚህ ሆኖልህ የሚል ሌላ የራሳችን ጥረትና የራሳችን ችሎታ ለዛ ለስኬታችን እንድንወጣ ካደረጉን ነገሮች እኛ እንዳልሰራነው ወይ እንዳላደረግነው እድል እንደሆነ ወይ ደግሞ በእኛ ዙሪያ ሰዎች እንዳደረጉት እንዳገዙን አይነት ነገር ሊያግዙን ይችላሉ እኮ ምንም ጥያቄ የለውም፣ ችግር የለውም። እሱ ግን የኛን ጥረት የኛን ልፋትና ድካም ዝቅ የማድረግና የማጣጣል የኛ ስኬታችን እኛ ለፍተን ዋጋ ከፍለን ለዛ ነገር ከወጣን በኋላ እነኛን ስኬቶቻችን ያወጣናቸው ወይ ደግሞ ጥሩ ቦታ ደርሰን ብዙ ዋጋ ከፍለን ችግር ገጥሞን ያንን ሁሉ አልፈን ካለፈን በኋላ ዛሬ ላይ ያለንበትን ስኬታማ ህይወት ስንኖር አንተ ሳትሆን ወይ ደግሞ በቀጥታ በግልጽ ላይናገሩን ይችሉ ይሆናል። ነገር ግን መልካም በሚመስሉ ቃላቶች አንተ እኮ ያንን እከሌ አድርጎልህ እሱ ባያግዙ እኮ እንደዚህ እንትን አትለው ነበር፣ አንተ በጣም እድለኛ ነህ፣ እሱ ስላገዘ ነው፣ እሱ ባያግዝ እንደዚህ አይሆንም ነበር የሚል እና የኛን ጥረትና ልፋት የማጣጣል አባዜ አለባቸው። ያ ማለት ስኬቶቻችንን የማጣጣል አባዜ አለባቸው። አንደኛ ስንመለከት፣ ሁለተኛ በአድናቆት ስም የሚሰነዘር መርዛማ ቃል ማለት ነው። ቀደም እንደ መጀመሪያ እንደገለጽኩት አድናቆት መሰል ነገር ግን በውስጡ ሌላ ቃል መጥፎ የሆኑ ተገቢ ያልሆኑ ለካ እንዲህ ማድረግ ትችላለህ እንዴ የሚል የመጠራጠር ባህሪ ማድረግ እንደማንችል አይነት ነገር በእኛ እምነት አለመኖሩን የሚያሳዩ ነገሮች ናቸው። ማለት አድናቆት አላቸው፣ ያደንቁናል፣ ጎበዝ አንተ በርታ፣ ጎበዝ እኮ ነው ምናምን የሚል ነገር እንዳለ ሆኖ በዛ ውስጥ አንተ ለካ እንደዚህ ማድረግ ትችላለህ እንዴ፣ እንዴት ማድረግ ትችል ነበር እንዴ፣ ለካ እንደዚህ እንደምታደርግ አላሰበም ነበር ማለት ያው ጥርጣሬ ውስጣቸው የሆነ ነገር እንዳለ ያሳየናል ማለት ነው። ሌላው ሶስተኛ ስንመለከት በውድቀታችን የሚታየው ስውር በውስጣቸው የሚታይ ደስታ ነው። ማለት በውድቀታችን እኛ በምንወድቅበት ሰዓት ላይ የሆነ ተገቢ ወይ ደግሞ ምንድነው በቃ የሆነ አለ አይደለ ጥሩ ነገር ሰርተን በሆነ አጋጣሚ የሰራነው ያ ፌል ሲያደርግና በምንወድቅበት ሰዓት ላይ በዛ ውስጥ እኛ ሳይሳካልን ሲቀር ወይ ደግሞ በሆነ ምክንያት ያንን ነገር አጥተን ሊሆን ይችላል። ነገር ግን በዛ ውስጥ በውስጣቸው የሚያሳዩት ደስታ አለ። ያ ማለት በምን አይነት መንገድ ሊያሳዩን ይችላሉ? ያንን ውድቀታችንን በውስጣቸው ደስታቸውን የሚያሳዩበት አንደኛው መንገድ እኔ እኮ ነግሬህ ነበረ፣ እንደዚህ ብዬህ ነበረ፣ መጀመሪያም እኮ እንደዚህ ነግሬህ ነበረ፣ አንተ እንትን አላልክም እንጂ አየህ እንደተናገርኩት እንዳልኩም ያኔ ነግሬህ ነበረ እና ይኸው አሁን መጨረሻ ላይ እንደዚህ ሆነ፣ እኔ እኮ መጀመሪያ ነግሬህ ነበረ፣ እኔ አሰማኝም ምናምን አይነት ነገር በቃ ራሳቸውን እንደ አዋቂ እኛ ምንም ማድረግ እንደማንችል እነሱ እንደሚችሉና እነሱ ማድረግ እንደሚችሉ አድርገው ሊቆጥሩ ይችላሉ። ሌላው የመጨረሻው ስንመለከት ስለ እናንተ መረጃ መሰብሰብ እና ስለ
ድክመታችንን መፈለግ ድክመቶቻችንን መፈለግን ያዘወትራሉ ማለት ነው። ስለኛ መረጃ መሰብሰቡ መረጃን ሲሰበስቡ መረጃ የሚሰበስቡት ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ከነኚህ ሁሉ አጣርተው ስለ ቤተሰብ አጣርተው ስለ ጓደኛ አጣርተው የኛን ድክመት ይፈልጋሉ። የኛ ድክመት ማጋ ነው? የኛ ድክመት ቤተሰብ ነው? የኛ ድክመታችን ጓደኛ ነው? የትኛው ላይ ነው የኛ ድክመት የሚለውን ነገር ካጣሩ በኋላ ቀጥታ እኛን ሊያጠቁ ወይ ሊጎዱ አይችሉም። አሳልፈው ግን ከኋላችን ላሉ ሰዎች ለሌላ ጠላት አሳልፈው ለመስጠትና እኛን በተዘዋዋሪ በሌላ መንገድ ለመጉዳት የሚጥሩ ናቸው። እነኚህ የኛ ምቀኞች ናቸው። የኛ ስኬት የማይወዱ ጠላቶቻችን ናቸው ብዬ አስባለሁ። እናንተስ እንዴት አያችሁት? ይህንን ሀሳብ እንዴት ትመለከታላችሁ? ሀሳብ አስተያየታችሁን ደግሞ ኮሜንት አድርጉልኝ። ስለምታበረታቱኝ አብራችሁን ስለምትቆዩም ከልብ አመሰግናለሁ። የዛሬ ቪዲዮ ይህን ይመስላል። ላይክ ማድረጋችሁ እንዳይረሳ። አመሰግናለሁ።